ቡና ሻይ ማሽን ኢትዮጵያ ውስጥ ሁሉም መስሪያ ቤቶች ፕራይም ሚኒስትር ኦፊስ ጨምሮ የለም። የዘር ፌርሙስ ነው ወይም ደግሞ ማሽን ያመጣኩት የድሮ ማሽን ነው ያለው። ግን አንዳንድ ሀገራት ስትወጡ እንዳያችሁት ማሽኖች አሉ አውቶማቲክ ካፕቺኖ፣ ካፌ ላቴ፣ ማኪያቶ ምናምን ለፕረስ አድርጋ አውቶማቲክ የሚሰጥ ቡና ወቅቱ እነሱን በየፍሎሩ አንዳንድ አዘናል። እነሱም ማክሲመም በ10 ቀናት ውስጥ ይደርሳሉ። ሌላው ውሃ ነው። ውሃውን እንደምታዩት ለኛ ቀርቧል፣ እናንተ የለም። እንግዲህ ችግር ነው ይሄ ካልቸር። ቅድም ያልኳችሁ ካልቸር ቢሮም ይሄ ውሃ ያመጣልኛል፣ ባይዘው ውሃ ይቀርብልኛል፣ እናንተ ጋር ውሃ የለም። እንኳን እንደዚህ አይነት ውሃ አንዳንዶቹ ዶባ አካባቢ የቧንቧ ውሃ ይቸገራል። ሰው ፌር አይደለም። የሥራ ክፍፍል ቢኖርም በእኛ መካከል ግን ተቋማችን ሂውመን ተኮር ነውና አትሊስት ቤዚክ ነገሮች ላይ ዲፈረንስ መፍጠር የለብንም፣ አይኖርብንም። ይሄንን ብለን የውሃ እንደዚህ ቀዝቃዛና ሙቅ ውሃ የሚያወጡ በርሜል ላይ የሚጫንባቸው የውሃ መቋጠሪያዎች፣ ታንከሮች በየፍሎሩ እየገዛ እነዚህም በ10 ቀናት ውስጥ ይሟላል።